ቀናችሁን እንዴት ነው የምትጀምሩት? በመሯሯጥ ወይንስ በመረጋጋት? ብዙዎቻችን የጠዋት ልማድ ወይንም ሞርኒንግ ሩቲን እንዲኖረን እንሞክራለን። ነገር ግን ለአንዱ የሚሰራው ስልት ለሌላኛው ስቃይ ሲሆን ይስተዋላል። ለምን ይሆን? ሚስጥሩ ያለው ምናልባትም ኮከባችን ላይ ሊሆን ይችላል። እንደ ኮከብ ቆጠራ ሕግ እያንዳንዱ ኮከብ የራሱ የሆነ የተለየ የኃይልና የደስታ ምንጭ አለው። ዛሬ በመጀመሪያዎቹ 3 የዞዲያክ ኮከቦች ማለትም በኤሪስ፣ በቶረስና በጄሚኒ ላይ ትኩረት በማድረግ ቀናቸውን በስኬትና በደስታ እንዲጀምሩ የሚረዳቸውን ከባህሪያቸው ጋር የሚዋሃድ የጠዋት ልማድ ወይንም ሞርኒንግ ሩቲን እናያለን። በመጀመሪያም ኤሪስ ወይም ከመጋቢት 12 እስከ ሚያዝያ 11 የተወለዱ ሰዎች። ኤሪስ የሆነ ሰው የጠዋት አላርሙን ወዲያው መዝጋትና ከአልጋው ተስፈንጥሮ መነሳትን ይመከራል። ኤሪስ የዞዲያኩ የመጀመሪያው ኮከብ በመሆኑ ቀኑን በድል መጀመር አለበት። አላርሙን ደግሞ ደጋግሞ አለማስጮህና በንቃት መነሳቱ የመጀመሪያውን የጠዋት ውጊያ የማሸነፍ ምልክት ይሆንለታል። ቀጥሎም ከፍተኛ ጉልበት የሚጠይቁ እንቅስቃሴዎችን ማድረግ፣ ምክንያቱም ገዢ ፕላኔታቸው ማርስ የኃይል ምልክት ነው። ጠዋት ላይ የሚሰራ ፈጣን ስፖርት በውስጣቸው ያለውን የእሳት ተፈጥሮ ወደ አዎንታዊ ጉልበት እንዲቀይሩ ይረዳቸዋል። ሌላው የዕለቱን ትልልቅ ግቦችን መወሰንና መለየት ነው። ኤሪስ ዓላማ መምታት የሚወድ ወይም ጎል ኦሪየንትድ ኮከብ ነው። ዝርዝር ውስጥ ሳይገባ የዕለቱን 3 ዋና ዋና ድሎችን መለየት ትኩረቱ እንዳይበተንና ውጤታማ ውሎን እንዲያደርግ ይረዳዋል። በሁለተኛ ላይ የምናየው ታውረስ ወይም ከሚያዝያ 12 እስከ ግንቦት 12 የተወለዱ ሰዎችን ነው። እነዚህም የመረጋጋትና የጥራት ተምሳሌት ተደርገው ይወሰዳሉ። በዝግታ በሰላምና በመረጋጋት መነሳት ለታውረሶች የተፈቀደ ነው። ምክንያቱም ታውረስ በምቾት አምላክ ወይም ቬነስ የሚመራ በመሆኑ ድንገት መነሳት መንፈሱን ያውከዋል። ቀስ ብሎ አካባቢውን በማጣጣምና በእርጋታ ሲነሳ ለቀኑ ሰላማዊ መሰረትን ይጥልለታል። ሌላው የታውረሶች አዋጭ የጠዋት ልማድ ጥራት ያለውና የተረጋጋ የቁርስ ስርዓትን ማከናወን ነው። ምክንያቱም እንደ ምድር ወይም እርዝ ምልክትነቱ ታውረስ ከቁስ አካል ጋር መገናኘት ይፈልጋል። ጣፋጭ ቁርስን በተረጋጋ መንፈስ መመገብ የደህንነትና የመርካት ስሜትን ይሰጣቸዋል። ታውረሶች በቁማቸውና እየተዋከቡ ሲመገቡ ሆዳቸው ቢሞላም እንኳን ከአእምሯቸው ብዙ ይጎድላል። ሌላው ማድረግ ያለባቸው የጠዋት ልማድ ከተፈጥሮ ጋር መገናኘት ነው። ምክንያቱም ታውረሶች ከተፈጥሮ ጋር ጥልቅ ግንኙነት አላቸው። ንጹህ አየር መተንፈስ፣ ተክሎችን መንከባከብ ወይም በባዶ እግር ለደቂቃዎች መንሸራሸር ግትርነታቸውን አጥፍቶ የተረጋጋ አእምሮ እንዲኖራቸው ያግዛቸዋል። በሶስተኛ ላይ የምንመለከተው ኮከብ ጀሚኒ ወይንም ከግንቦት 13 እስከ ሰኔ 13 የተወለዱ ሰዎችን ነው። ጀሚኒ እናንተ የመረጃና የንቃት ምንጭ ናቸው። ስለሆነም አእምሮን በአዲስ መረጃ እና እውቀት ማንቃት እናንተ የመጀመሪያ የጠዋት ተግባር ቢሆን ይመከራል። ጄሚናይ በሐሳብ መለዋወጥ ወይንም ሜርኩሪ የሚመራ ኮከብ ነው። ጠዋት ላይ ዜና መስማት ወይም አጭር መረጃን ማንበብ ንቁ አእምሮ የሚፈልገውን ምግብ ያገኝበታል። ምናልባትም ለቁም ነገር መረጃዎች ከእንቅልፉ ሲነቃ ስልኩን መጠቀም የሚፈቀድለት ብቸኛው ኮከብም ያደርገዋል። ሌላው የጄሚኒ የጠዋት ተግባር መሆን ያለበት ቫራይቲን መፍጠር ነው። ምክንያቱም ጄሚናዮች አሰልችነትን በጣም ይጠላሉ። የጠዋት ልምድን በየቀኑ መቀያየሩ፣ ለምሳሌ ዛሬ ሻይ ከጠጡ ነገ ቡናን ማድረጉ ሁልጊዜ አዲስ ስሜት እንዲኖራቸው ያደርግላቸዋል። በመጨረሻም ሐሳብን መጻፍ ወይም መግባባት። ጄሚናይ 2 ተፈጥሮ ያለው ኮከብ በመሆኑ በውስጡ የሚመላለሱትን ብዙ ሐሳቦች በማስታወሻ ላይ በመጻፍ ወይም ለሰው በማጋራት ጭንቀትን ቀንሶ ትኩረቱን እንዲሰበስብ ይረዳዋል።